ታሪካችን የሚጀምረው አሪያና ጓደኛዋ ቪና የተባሉ ተማሪዎች የኮሌጅ ክበብ ለማግኘት ሲሞክሩ ሲሆን ምክንያቱም የኮሌጁ ሕግ እያንዳንዱ ተማሪ አንድ ክበብ መቀላቀል እንዳለበት ስለሚያስገድድ የግድ መምረጥ አለባቸው። ነገር ግን አሪያ ያሉትን ክለቦች በሙሉ ስላልወደደቻቸው ለቪና የሚወዱትን ነገር የሚያደርጉበት የራሳቸውን ክለብ መጀመር እንዳለባቸው ትነግራትና ፈቃድ ለማግኘት ወደ ርዕሰ መምህሩ ቢሮ ይሄዳሉ። ቢሮ ውስጥ ሉካ የተባለ ሌላ ተማሪ ቀድሞ እዛው እንዳለ እንመለከትና እሱ በጣም ታዋቂ ሲሆን የፎቶግራፊ ክለብ መክፈት እንደሚፈልግ እንረዳለን። ቪና ወዲያውኑ ሉካን መውደድ ብትጀምርም አሪያ ግን በፍጹም አልወደደችውም። ሉካ 5 አባላት ስላሉት ለክለቡ ፈቃድ ያገኝና መምህሯም ለአሪያ የ90ዎቹ ሙዚቃ ክለቧን ለመክፈት መጀመሪያ 5 አባላት ማግኘት እንዳለባት ስትነግራት ሉካ የእሱን ክለብ መቀላቀል እንደምትችል ሐሳብ ያቀርብላታል። ነገር ግን አሪያ እምቢ ትለውና ከጥቂት ጊዜ በኋላ አሪያና ቪና የሚቀላቀሏቸው ጥቂት ጓደኞችን ያገኙና ለአንድ ተማሪ ደግሞ ገንዘብ ከፍለው እንዲቀላቀላቸው ያደርጋሉ። አሁን የሚያስፈልጋቸው አንድ ሰው ብቻ ሲሆን አሪያ ማንን እንደምትጠይቅ ስታስብ ወደ ጓደኛዋና ዘመዷ ኤሊ ትሄዳለች። እንዲቀላቀላቸው ስትጠይቀውም ወዲያውኑ ሲስማማ ኤሊ ከልጅነታቸው ጀምሮ በጣም ስለረዳችው ሁሌም አሪያን ይወዳት እንደነበር እንረዳለን። 5 አባላቶቿ ሲሟሉ አሪያ በጣም ደስተኛ ትሆንና የ90ዎቹ ሙዚቃ ማዳመጥ ስትጀምር ይህም በልጅነቷ የሞተውን አባቷን ያስታውሳታል። እናቷ እሷን ለማጽናናት የአባቷን ዘፈኖች ትጫወትላት ስለነበር ሙዚቃዎቹን በጣም እንደምትወዳቸው እንረዳለን። በተስፋ የተሞላችው አሪያ ወደ መምህሯ በመመለስ ለክለቧ ክፍል 305ን ብታገኝም በሩን ስትከፍት ግን የሉካ ቡድን ቀድሞውኑ ውስጥ ተቀምጦ ስላየች በጣም ትደነግጣለች። በዚህ ጊዜ ሉካ መጥቶ ሁለቱም ክለቦች 5 አባላት ስላሏቸው ክፍሉን መጋራት እንዳለባቸው ሲያስረዳት ይህ ደግሞ አሪያን በጣም ያስቆጣታል። በድንገት ኪያን የተባለ የአሪያ የልጅነት ጓደኛ ብቅ የሚል ሲሆን ሁልጊዜም ይጣሉ ስለነበር ልክ በልጅነታቸው እንደሚያደርጉት በድጋሚ ወዲያውን መጨቃጨቅ ሲጀምሩ አሪያም አንዳንድ ከባድ ቃላት ተናግራ ወደ ክፍሉ በቁጣ ትገባለች። ኒዮ የተባለ በማህበራዊ ሚዲያ ላይ ታዋቂ ዘፋኝ የሆነ አዲስ ልጅ በክለቡ ክፍል ውስጥ ሆኖ የአሪያን ክለብ መቀላቀል እንደሚፈልግ ቢነግራትም ሞልተናል ትለዋለች። ቪና አሪያን ወደ ጎን ወስዳ ኒዮ ታዋቂ ስለሆነ እንዲቀላቀላቸው አጥብቃ ትነግራትና አሪያ በሐሳቧ ትስማማለች። ስትዞር ኪያን ቀድሞውኑ ኒዮን ወደ ሉካ ቡድን እንደጋበዘው ስታይ ይከራከሩና ኒዮ አንድ ቀን በአሪያ ቡድን በቀጣዩ ቀን ደግሞ በሉካ ቡድን ውስጥ እንዲሆን ይወስናሉ። ክፍሉን ለመከፋፈል አሪያ ወለሉ ላይ የማጣበቂያ ቴፕ ስታደርግ ከሉካ ክለብ ውስጥ ስፖርት የሚወድ ሬክስ የተባለ ልጅ ሲረዳት አሪያም የሬክስን ደግነት መውደድ ትጀምራለች። የአሪያ ቡድን በ90ዎቹ ሙዚቃ እየተዝናና ሳለ የሉካ ቡድን ሲያሾፍባቸው ኪያንም ኤሊ ላይ እየጠቆመ አሪያን በየቦታው ስለሚከተላት እንግዳ እንደሆነ ይናገራል። በድንገት በሩ ሲከፈት አንዲት ልጅ የአሪያን ክለብ ስትጠይቅ እናይና እሷም 4ኛዋ አባል ስትሆን ብዙም ሳይቆይ 5ኛዋ አባል ትመጣለች። እሷም በጣም ቆንጆ ስለነበረች ሁሉም ወንዶች በጣም ሲደነቁ ውጪ ላይ አሪያ ሬን የተባለ ብዙ ሴቶችን የሚጀነጅን ሙዚቀኛ የሆነ ሌላ ልጅ ታገኛለች። አሪያን ለምን የ90ዎቹ ሙዚቃ እንደምትወድ ሲጠይቃትና እሷም ስትነግረው በጊታሩ የ90ዎቹ ዘፈን በመጫወት በጣም ያስደምማታል። ጂኒ የተባለ ሌላ ልጅ ለሁሉም ሰው ቁልፎች ያመጣ ሲሆን እንዲያውም የአሪያን ቁልፍ ውስጥ ቀዝቃዛ አየር እንዲኖረው ማራገቢያ ስላስቀመጠላት አሪያ ታመሰግነዋለች። እሱም የማህበራዊ ሚዲያ አካውንቷን ቢጠይቃትም ካስገደዳት በኋላ ትሰጠውና አሪያ ጂንን ጥቂት መውደድ ትጀምራለች። ከጥቂት ጊዜ በኋላ ቪና አሪያን ከ7ቱ ወንዶች የትኛውን እንደምትወድ ብትጠይቃትም አሪያ ግን አንዳቸውንም እንደማትወድ ስለነገረቻት ቪና በጣም ተገርማ ጥላት ትሄዳለች። ከትንሽ ቆይታ በኋላ ታዲያ ኤሊ ለአሪያ የበለጠ ፈገግ ማለት እንዳለባት ይነግራትና እሷም ፈገግ ለማለት ብትሞክርም እንግዳ መስሎ ስለታየው ያስቀዋል። አንድ ቀን የአሪያ ቡድን ዘፈን እያዳመጠ ሳለ ኪያን ስለተበሳጨ ወደ እነሱ በመሄድ የካሴት ማጫወቻቸውን ሲያጠፋው አሪያን በጣም በመቆጣት ኪያንን ባለመጋፈጡ ኤሊን ትወቅሰዋለች። የፍቅር ደብዳቤ እየጻፈ እንደሆነ ብታስተውልም ለማን እንደሆነ ግን ማየት አትችልም። ከትምህርት በኋላ ኪያን አሪያን ቤት አደርስሻለሁ ሲላት በመንገድ ላይ ሬክስ ከሴት ጓደኛው ጋር ሲጨቃጨቅና
ሬን ደግሞ ሌላ ሴት ሲጀነጅን ያያሉ። የአሪያ ቤት ሲደርሱ እናቷ ኪያን የወንድ ጓደኛዋ እንደሆነ ብትጠይቃትም አሪያም አይደለም ስላለቻት እናቷ ጥሩ ልጅ ጋር የፍቅር ግንኙነት መጀመር እንዳለባት ትነግራታለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በማግስቱ አሪያ ቁልፏ ውስጥ አፈቅርሻለሁ አሪያ የሚል ደብዳቤ ስለምታገኝ በጣም ተናዳ ወደ ቆሻሻ መጣያ ውስጥ ብጥለውም ኤሊ ግን አይቶት ካነሳው በኋላ በሐዘን ያነበዋል። ልክ በዛን ጊዜ ኒዮ ደብዳቤውን ነጥቆ ሁሉም እንዲሰማ ጮክ ብሎ ሲያነበው ሁሉም ወንዶች ማን እንደጻፈው ሲገረሙ አሪያ በንዴት ጥላቸው ትሄዳለች። ከዚያም ቪና ደብዳቤውን የጻፈችው እሷ እንደሆነች ስታምን ምክንያቱም ወንዶቹ አንድ ሰው አሪያን እንደሚወዳት እንዲያስቡና በእሷ ላይ ትኩረት እንዲያደርጉ ስለፈለገች መሆኑን እንረዳለን። አሪያ በጣም ተቆጥታ እንዴት ይህንን ልታደርጊብኝ ቻልሽ ብላ ስጮህባት ቪናም ተናዳ አንዳቸውንም ትወጂ እንደሆነ ጠይቄሽ ነበር አንቺ ግን አይሆንም አልሽ ስለምትላት ትልቅ ጠብ ይነሳና አሪያ እያለቀሰች ብቻዋን ትቀራለች። በዚህ ጊዜ ሉካ መጥቶ አሪያን ሲያጽናናትና የእጅ መሐረቡንም ሲሰጣት በዚያ ምሽት አሪያ ያለፈው ህይወቷን ታስታውሳለች። በ10ኛ ክፍል ላይ ጥሩ ጓደኛዋን ይወዳት እንደሆነ እንደጠየቀችውና እሱም ጓደኛሞች ብቻ እንደሆኑ ሲነግራት ልቧ እንደተሰበረ እንረዳለን። በ11ኛ ክፍል ሌላ ወንድ ተመሳሳይ ጥያቄ ብትጠይቀውም እሱም ጓደኛሞች ብቻ እንደሆኑ ይነግራታል። በኋላም በእውነት የምትወደውን 3ኛ ልጅ ብትጠይቀውም እሱ ግን ቀድሞውኑ የፍቅር ግንኙነት ውስጥ እንዳለ ሲነግራት በመጨረሻም በየቀኑ ቤት የሚያደርሳትን ልጅ ብትጠይቅም እሱም ጓደኛሞች ብቻ እንደሆኑ ስለነገራት ከብዙ እንቢታዎች በኋላ አሪያ ከወንዶች ጋር ዳግመኛ ጓደኛ ላለመሆን እንደወሰነች እንረዳለን። በመቀጠልም አሪያና ቪና ታርቀው ጓደኝነታቸው ቢመለስም አሪያ ኮሌጅ ስትሄድ ቁልፏ ውስጥ የድብ አሻንጉሊት ታገኛለች። ወዲያውኑ ቪናን ብትከሳትም ቪና ግን ምንም እንዳላደረገች ስለምትምልና በጣም ቁም ነገረኛ ስለመሰለች አሪያ ታምናታለች። ቪና አንድ ሰው በእውነት እንደሚወዳትና ከ7ቱ ወንዶች አንዱ መሆን እንዳለበት በመናገር አንድ ሐሳብ ታመጣለች። ከሷ ጋር ሊፍት ውስጥ መጀመሪያ የሚገባው ልጅ እሱ እንደሚወዳት ብትነግራትም ሊፍቱ ሲከፈት ግን 7ቱም ወንዶች ፈገግ እያሉ ቆመው ታያለች። ከጥቂት ጊዜ በኋላ አሪያ የድብ አሻንጉሊቱን የሰጣትን ልጅ ማንነት ማወቅ እንዳለባት ስትወስን እሷም ቪና የወንዶቹን ስሜት ለማየት የድብ አሻንጉሊቱ ላይ የነበረውን ዘፈን በክለቡ ክፍል ውስጥ ቢከፍቱም ምንም ነገር አይፈጠርም። ኪያን ብቻ ዘፈኑ እንደሚያበሳጭ ሲያማርር ቪና የሲሲቲቪ ካሜራውን እንዲመለከቱ ሐሳብ ታቀርባለች። ቪዲዮውን ሲመለከቱ አንድ ልጅ አሻንጉሊቱን ቁልፏ ውስጥ ሲያስቀምጥ ቢያዩም በዚያው ቅጽበት አንድ አሻንጉሊት ካሜራውን ስለሸፈነው ፊቱን እንደደበቀው እንረዳለን። ስለዚህ ትከሻውን ብቻ ማየት ሲችሉ አሪያ ኤሊ፣ ሬን ወይም ሬክስ እንዳልሆነ እርግጠኛ ስትሆን እንዲሁም ኪያን፣ ሉካ ወይም ጂን መሆናቸውንም ስለምትጠራጠር በጣም ግራ ይገባታል። በማግስቱ ቪና አዲስ እቅድ በማውጣት የሁሉም ወንዶች ፎቶ ያለበትን ሰሌዳ ላይ ፍላጻ ስትወረውር ፍላጻው ኤሊ ላይ ቢያርፍም አሪያ ግን እንደ ወንድሟ ስለሆነ ተጠርጣሪ አይደለም ስለምትል ቀጣዩ ፍላጻ ሬክስ ላይ ስለሚያርፍ አሪያ ምርመራዋን በእሱ ላይ በመጀመር አብረው ቴኒስ ሲጫወቱ ከሴት ጓደኛው ጋር እንደተለያየ ትረዳለች። በድፍረት የድብ አሻንጉሊቱን አንተ ነህ የሰጠኸኝ ብላ ስትጠይቀው እሱ ግን ተገርሞ የፍቅር ጥንዶች ነን እንዴ ሲላት አሪያ ዝም ትላለች። በኋላ ወደ ቤት ሲሄዱ አንድ ውሻ ሲጮህባቸው ሬክስም አሪያን ለመከላከል ከፊት ለፊቷ ስለሚቆም ይህም አሪያን የ90ዎቹ ዘፈን ጀግና ያስታውሳታል። ቤት ውስጥ ሬክስ ለአሪያ የጽሑፍ መልእክት ለመላክ ቢያስብም ሐሳቡን ሲሰርዝ ይህ በእንዲህ እንዳለ የአሪያ እናት አባቷ እንዴት እንዳጫት ስትነግራት አሪያም ስለ ሚስጥራዊ አድናቂዋ እያሰበች ፈገግ ትላለች። በማግስቱ ሬክስ ከአንጂንግ ውሾች ራሷን እንድትከላከል የውሃ ሽጉጥ ቢሰጣትም ሉካ ግን በውሻ ላይ ውሃ መጣል የበለጠ እንደሚያስቆጣው ይነግራቸዋል። ቪና ሬክስ ከሴት ጓደኛው ጋር እንደተለያየ ስትሰማ የድብ አሻንጉሊቱን የሰጣት እሱ እንደሆነ እርግጠኛ ብትሆንም አሪያ ግን ስላልተማመነች ቀጣዩ ኢላማቸው ኒዮ ይሆናል። በአንድ ዝግጅት ላይ ኒዮ የ90ዎቹ ዘፈን ሲዘፍን ማየታቸው እንዲጠረጥሩት ያደርጋቸዋል። በኋላም በክለቡ ክፍል ውስጥ ኪያን በድጋሚ የአሪያን ሙዚቃ ስለሚያጠፋው መጨቃጨቅ ሲጀምሩ ኪያን በአጋጣሚ የአሪያ ጫማ ላይ ቡና ያፈሳል። አዲስ ሊገዛላት ቢያቀርብላትም እሷ ግን በንዴት
እምቢ ብላ ጥላቸው ስትሄድ ኤሊና ሬን ሊያረጋጓት ቢሞክሩም በጣም እንደተበሳጨች እንረዳለን። አሪያ ወደ ቤት በመሄድ ለቪና ኒዮ የድብ አሻንጉሊቱን የሚሰጥ አይነት ልጅ እንዳልሆነ ትነግራታለች። በማግስቱ በክፍል ውስጥ መምህሯ ስለ ሰውነት ቋንቋ ትምህርት ስትሰጥ ሰዎች ሲዋሹ ብዙ ጊዜ ወደ ግራ እንደሚመለከቱ ታስረዳለች። በኋላ አሪያ ቁልፏን ስትከፍት ውድ ጫማና ለአሪያ ከፈገግታው ድብ የሚል ማስታወሻ ስለምታገኝ አሪያና ቪና በጣም ይደነግጣሉ። ማን ሊልክ እንደሚችል ሲገረሙ ቪና ኪያን የጥፋተኝነት ስሜት ስለተሰማው እንደሆነ ብታስብም አሪያ ግን ኪያን እንዲህ አይነት ውድ ጫማ በጭራሽ እንደማይገዛ ትናገራለች። ስለ ሁሉም ወንዶች ቢያስቡም ማን እንደሆነ ማወቅ እንዳልቻሉ እንረዳለን። ቪና አሪያ የመምህሯን ዘዴ እንድትጠቀም ስለምትነግራት አሪያ አዲሱን ጫማ አድርጋ ወደ ክለብ ትሄዳለች። አንድ በአንድ ወንዶቹ ስለ ጫማዋ ምን እንደሚያስቡ ስትጠይቃቸው ኤሊ፣ ሬክስ፣ ሬን እና ጂን እንዲሁም ሉካ ሲመልሱ ሁሉም ወደ ግራ ሲመለከቱ ይህም ሁሉም እየዋሹ እንደሆነ ስለሚያሳያ አሪያ ግራ ይገባታል። ቪና በጣም ተደስታ እንግዲያው በእርግጠኝነት ኪያን ነው ስለምትል አሪያ ወደ ኪያን ቤት ሄዳ ጫማውን የሰጣት እሱ እንደሆነ ብትጠይቀውም እሱ ግን በጣም ተናዶ ስጦታ ከምሰጥሽ ብሞት እመርጣለሁ ስለሚላት አሪያም እንደተሰደበች ተሰምቷት ጥላው ትሄዳለች። ወደ ቤቷ ስትመለስ ካልታወቀ አካውንት ጫማሽን ከፈገግታው ድብ ተንከባከቢ የሚል መልእክት ሲደርሳት አሁን አሪያ ይህ ሰው እውነት መሆኑን ስታውቅ ቪናም የጓደኝነት ጥያቄውን ትቀበላለች። በድንገት ስልኩ ሲደወል አሪያ በፍርሃት ብታነሳውም ማንም ግን አይናገርም። ከበስተጀርባ አንድ መምህር አንድን ተማሪ ሸሚዙን ወደ ሱሪው እንዲያስገባ ሲነግረው ብቻ ስትሰማ የትኛው ልጅ ሸሚዙ ከሱሪው ውጪ እንደሆነ ለማየት ወደ ክለቡ ክፍል ይሮጣሉ። የሁሉም ሸሚዝ ከሱሪው ውስጥ ቢገባም የሉካ ብቻ ሲቀር እሱም ማስቲካ ሱሪው ላይ ስለተጣበቀ እንደሆነ ያስረዳል። ቪና ፈገግታውን ድብ ለመያዝ በድጋሚ ወደ ቁጥሩ ለመደወል ብትወስንም ስደውል ግን ከወንዶቹ ስልኮች አንዳቸውም አይጮህም። ልክ በዚያ ጊዜ ጂን ቦርሳውን አንስቶ ሲወጣ አሪያ ብትከተለውም ምንም ነገር አታገኝም። በድንገት ሬክስ ሲመጣና ዝንብ ስለፈራ አሪያ ስታድነው እሱ ያመሰግናታል። ኒዮ ግን ይህንን አይቶ ስለሚቀና የአሪያን እጅ ይዞ አይስክሬም ሊጋብዛት ወደ ውጭ ይወስዳታል። እንግዳ ባህሪ በማሳየት እንዲያውም አይስክሬም ከከንፈሯ ላይ ሲጠርግላት ከዚያም ራስ ምታት ስላለው ጭኗ ላይ መተኛት እንደሚፈልግ ሲጠይቃት አሪያም ትስማማለች። እሱም ራስ ምታቱ ስለጠፋለት አስማተኛ እንደሆነች እንደነገራት እንረዳለን። በዚያው ምሽት ጂን ዝናብ ሊዘንብ ስለሆነ አሪያን ቤት አደርስሻለሁ በማለት ወደ አንድ በጣም ውድ የሆነ ምግብ ቤት ይወስዳታል። አሪያ ስለ ዋጋው ብትጨነቅም ጂን ጓደኞቹን ሁሉ እዚህ እንደሚያመጣቸው በመንገር እንዳትጨነቅ ሲነግራት አሪያም ለእሱ ልዩ እንዳልሆነች በማሰቧ ጥቂት ቅር ይላታል። ቤቷ ሲያደርሳትና ጃንጥላ ሲሰጣት በዚያች ሌሊት ስለ ጂንና ስለ ደግነቱ ታስባለች። በማግስቱ ወደ ክፍል ስትሮጥ ከፈገግታው ድብ እንዳታረፍጂ የሚል የጽሑፍ መልእክት ይደርሳታል። ስትደርስ ሉካን ስታየው ማሳል ስትጀምር ሉካ ይጨነቃል። ትኩሳት እንዳለባት ለማረጋገጥ ፊቷን ሲነካው ይህም አንድ ወንድ ፊቷን ሲነካት የመጀመሪያ ጊዜዋ ነበር። ትኩሳት እንዳለባትና ሐኪም ማየት እንዳለባት ቢነግራትም እሷ ግን እምቢ ትለዋለች። በክለቡ ክፍል ውስጥ ሉካ ብርድ ልብስና ትራስ ካመጣላት በኋላ መተኛት ስላልቻለች ብርሃን እንዳይገባባት የእጅ መሐረቡን አይኖቿ ላይ ሲያደርግላት ማንም እንዳይረብሻትም በሩ አጠገብ ስለሚቀመጥ አሪያ በጣም ልቧ ተነክቶ ፈገግ ትላለች። አሪያ ስትነቃ ኒዮ ውጭ ቆሞ ስታየው ሉካ ወደ ውስጥ እንዲገባ እንዳልፈቀደለት ሲነግራት ይህም አሪያን በድብቅ ያስደስታታል። ከዚያም ኒዮ ለሚያደርገው የጥንዶች ማስታወቂያ ሞዴል እንድትሆነው ሲጠይቃት እሷም ትስማማለች። ከጥቂት ጊዜ በኋላ ሉካ ሲለማመድ አይታው ለማመስገን ስኳር ድርብ ስትሰጠው እሱም ለመክፈት ሲታገል ስታሳየው ሁለቱም ፈገግ ይላሉ። በማግስቱ ኒዮ ወደ አሪያ ቤት መጥቶ ለማስታወቂያቸው የጥንዶች ቲሸርት ይሰጣታል። በቀጥታ ስርጭታቸው ወቅት አድናቂዎች አሪያ የሴት ጓደኛው እንደሆነች ሲጠይቁት ኒዮም ቀልዶ አዎ ሲላቸው ይህም አሪያን በጣም ቢያስደነግጣትም ጓደኛሞች ግን ብቻ እንደሆኑ ይነግራታል። ከማስታወቂያው በኋላ ኒዮ የአሪያን እናት በምግብ ስራ እንኳን ስለሚረዳት እናቷም በጣም ደስተኛ ትሆናለች። በኋላ አሪያ ለቪና ከሉካና ከኒዮ ጋር የተፈጠረውን ሁሉ ስትነግራት ቪናም አንዳቸው ፈገግታው ድብ መሆን እንዳለባቸው ትጠረጥራለች።
በቀጣዩ ትዕይንት አሪያ ሊፍት ውስጥ ስትታሰር ሬክስ ስትጮህ ሰምቶ በሩን በግድ ቢከፍተውም የጥበቃ ሰራተኛ ግን ቀድሞውኑ አስወጥቷት ነበር። ሆኖም በሱ ጥረት ልቧ እንደተነካ እንረዳለን። በዚህ ጊዜ አሪያ ቁልፏ ውስጥ ከፈገግታው ድብ የተላከ ተክል ታገኛለች። ጂን መጥቶ ያነሳላትን አንዳንድ ቆንጆ ፎቶዎች በመስጠት የዓለም ፈገግታ ቀን እንደሆነና ፈገግታዋን መቀጠል እንዳለባት ይነግራታል። በማግስቱ መምህሯ ስለ ሙዚቃና ስሜቶች የቤት ስራ ስለምትሰጣቸው አሪያ ሬንን እርዳታ ትጠይቀዋለች። በአትክልቱ ውስጥ ሬን በጊታሩ አሳዛኝ ዜማ ሲጫወት ኤሊም አሪያን ለሬን በምትሰጠው ትኩረት ይቀናል። በኋላ ሶስቱም ወደ አንድ ክለብ በመሄድ የሬን ጓደኛ ሬን ለአሪያ የጻፈውን ዘፈን ይዘፍናል። ሬን አሪያን አብራው እንድትጠጣ ሲጠይቃት እሷም ስትጠጣ ራሷን መቆጣጠር እንደምታጣ ብትነግረውም ግን ትጠጣለች። በማግስቱ ጠዋት አሪያ ከኤሊ አጠገብ ስትነቃ በጣም ብትደነግጥም እሱ ግን ካለፈው ምሽት የተቀረጸ ቪዲዮ ያሳያታል። እሷና ቪና እንደ እብድ ሲሆኑና በከፋ ሁኔታ ሲጨፍሩ እንዲሁም በሬን ሸሚዝ ላይ እንዳስታወከች ሲያሳያት አሪያ በጣም ትደነግጣለች። ይህ በእንዲህ እንዳለ ኤሊ ለአሪያ ቁርስ ሲያዘጋጅላት የአሪያ እናትም ኤሊ ያጎቷ ልጅ እንደሆነ በመግለጽ ከፈለጉ ሊጋቡ እንደሚችሉ ስትናገር ይህም አሪያን በጣም እንግዳ ስሜት እንዲሰማት ያደርጋታል። ትምህርት ቤት ስትደርስ ኤሊ ልክ በልጅነታቸው እንደሚያደርገው ዮዮ እየተጫወተ ስታየው ወደ እሷ ለመቅረብ ቢሞክርም እሷ ግን ትሸሸዋለች። በዚያ ምሽት ኤሊና እናቱ በአሪያ ቤት ሊያድሩ እንደመጡ እንረዳለን። ቤታቸውም ውስጥ ኤሊ ለአሪያ ጥሩ መዓዛ እንዳላት በመንገር በአንድ አልጋ ላይ መተኛት ይችሉ እንደሆነ ቢጠይቃትም አሪያ ግን በጣም ደንግጣ ረግጣው ትሸሻለች። በማግስቱ ጠዋት አሪያ በኤሊ ላይ እንዲህ አይነት የቅርብ ዘመዶች መሆናቸውን ባለመንገሩ ስትቆጣበት ትምህርት ቤትም ለቪና ሁሉም ነገር ስትነግራት ቪና አሁንም ኤሊ ፈገግታው ድብ ሊሆን እንደሚችል ታስባለች። ከጥቂት ጊዜ በኋላ ኤሊ ለአሪያ በፊልተር የተሰሩ የሚያበሳጩ ፎቶዎችን ሲልክላት ይህም ያስቆጣታል። ይህ በእንዲህ እንዳለ ሬን አሪያን ማሬ ብሎ መጥራት ሲጀምር ይህም ያስደስታታል። ሌላ ሴት ልጅ ግን በስልክ ማሬ ሲላት ስትሰማ ደስታዋ አይጠፋና ትበሳጫለች። ወደ ክለቡ ስትሄድ ክፍሉ ለክለባቸው የ3 ወር ክብረ በዓል በፊኛዎች አጊጧል። ጂን ስለ አሪያ 50 እውነታዎች ብሎ የጻፈውን መጽሐፍ ሲሰጣት ለሁሉም ተመሳሳይ መጽሐፍ እንደሰጠ እስክታውቅ ድረስ ልዩ ስሜት ይሰማታል። በድግሱ ላይ ሁሉም ሰው እየተዝናና ቢሆንም ሉካ ግን የፊኛ ፎቢያ ስላለው ያዝናል። ሌሎቹም በፊኛዎች ማሾፍ ሲጀምሩበት ተናዶ ጥሎ ስለሚሄድ አሪያ እሱን ለማጽናናት ትሄዳለች። በኋላ በረሮ ስለሚፈራ በሬክስ ላይ ለመበቀል እንዲተኛ አድርገው በአንድ ነገር እንደሚያስፈራሩት ሲያስመስሉ ሁሉም ይስቃል። አሪያ ሙዚቃ ለመቀየር ስትሄድ የኤሌክትሪክ ንዝረት ስለሚያገኛት መንቀጥቀጥ ስትጀምር ወንዶቹም እየደነሰች መስሏቸው እሷን መኮረጅ ይጀምራሉ። ኪያን ግን የሆነ ችግር እንዳለ ተረድቶ ሲገፋት ልክ በዚያው ቅጽበት ጂን ይይዛትና ያድናታል። ሁሉም ጂን ሕይወቷን እንዳዳነ ይናገራሉ። ፈተና እየቀረበ ሲመጣ ሉካ አሪያና ቪናን እንዲያጠኑ ሲረዳቸው አንድ ምሽት ካጠኑ በኋላ አሪያና ሉካ በጀልባ ይዝናናሉ። በኋላ ኪያን ደውሎ ከፎቶግራፊ ስራ ያገኘውን ነፃ ምግብ እንድትበላ እንደጋበዛት እንረዳለን። በሌላ ትዕይንት አሪያ በኦንላይን የውይይት ስራ ላይ ስትሆን ከፈገግታው ድብ መልእክት ሲደርሳት አንዲት ልጅ እንደሚወድና እንዴት እንደሚነግራት እንደማያውቅ ሲነግራት አሪያም ስለ እሷ እያወራ እንደሆነ ታስባለች። የት እንዳለች ሲጠይቃት እሷም ጂም ቤት እንደሆነች ስትነግረው ይህም ሬክስን እንድትጠረጥር ያደርጋታል። ምክንያቱም ጂም ቤት የሚሄደው እሱ ብቻ ስለሆነ መሆኑን እንረዳለን። አሪያና ቪና እቅድ በማውጣት አሪያ ከሬክስ ጋር ጂም ቤት ትሄዳለች። ፈገግታው ድብ እሱ እንደሆነ ለማወቅ ስፖርት እየሰራች ሳለ እጇን ስትጎዳ ሬክስም እስክትድን ድረስ በሁሉም ነገር እንደሚረዳት ሲነግራት ወደ እሷ መቅረብ ሲጀምር አሪያ የሆነ ግንኙነት ይሰማታል። ልክ በዚያ ጊዜ ሉካ መጥቶ ሬክስ አሪያን ሲረዳ ታይቶ ያዝናል። ሬክስ አሪያን ቤት ሲያደርሳትና ለእርዳታው ምግብ ልትጋብዘው እንደሚገባ ሲነግራት ወጥተውም ምርጥ ጊዜ ያሳልፋሉ። በዚያ ምሽት ፈገግታው ድብ ራሷን እንድትንከባከብ የጽሑፍ መልእክት ቢልክላትም አሪያም ተበሳጭታ እንዲያቆም ትነግረዋለች። 7ቱም ወንዶች ስለ አሪያ የበለጠ ማሰብ ሲጀምሩ ሉካ ጥንዶችን አይቶ ይናፍቃታል። ሬን የሰጣትን እስክርቢቶ አይቶ ሲያስባት ሬክስ ቴኒስ እየተጫወተ ያስታውሳታል። ኤሊ አበባዎችን አይቶ ሲያስባት ኪያን፣ ጂንና ኒዮም ራሳቸውን እሷን ሲናፍቁ ያገኟቸዋል።
በማግስቱ አሪያ ቁልፏ ውስጥ ከፈገግታው ድብ መራራ የእጽዋት ጭማቂ ስለምታገኝ ቪና አዲስ እቅድ በማቅረብ ሁሉንም ወንዶች ጭማቂውን እንዲጠጡ ያደርጋሉ። ስሜቱን የሚያሳይ ልጅ ፈገግታው ድብ ቢሆንም ሁሉም ወንዶች ግን የአሪያ እናት እንዳታዝን እንደወደዱት ስለሚያስመስሉ እቅዱ በድጋሚ እንደከሸፈ እንረዳለን። ከፈተናቸው በኋላ አሪያ ሉካን ለእርዳታው ስታመሰግነው እሱም ትልቅ ፕሮጀክት ካላጠናቀቁ ክለቦቻቸው የመዘጋት አደጋ ላይ እንደሆኑ ይነግራታል። ጂን ድግስ እያዘጋጀ ሲሆን ቪናም አሪያን እንድትሄድ ለማሳመን ትሞክራለች። በድግሱ ቀን ኒዮ ለአሪያ ደውሎ የድግሱ ጭብጥ የዘጠናዎቹ ሙዚቃ ስለሆነ መምጣት እንዳለባት ሲነግራት በድግሱ ላይ ሬን ከአሪያ ጋር ዘፈን መዝፈን ቢፈልግም እሷ እምቢ ትላለች። ኪያን በምትኩ በመዝፈን የሚያምር ድምፅ እንዳለው ሲያሳይ ቪና ሰክራ ሁሉም ወንዶች ስለ አሪያ ጥያቄዎችን ብትጠይቅም አሁንም ግን ፈገግታው ድብ ማን እንደሆነ ማወቅ እንዳልቻለች እንረዳለን። በማግስቱ አሪያ የድሮ የሁለተኛ ደረጃ ትምህርት ቤት ፍቅረኛዋ ሃንን ስታየው እሱን ማየቷ እምቢ ባለ ጊዜ የነበረውን አሳዛኝ ትዝታ ይመለስባታል። ዳግመኛ መጎዳት እንደማትፈልግ በመወሰን ፈገግታውን ድብ ታግደዋለች። ቁልፏ ላይም ቁልፍ ታደርጋለች። ለክለባቸው ፕሮጀክት አንድ ጀግና ሴትና 7 ጀግኖች ያሉበት አጭር ፊልም ለመስራት ሲወስኑ አሪያም ጀግና እንድትሆን ትገደዳለች። ከሁሉም ወንዶች ጋር የፍቅር ትዕይንቶችን ስትቀርጽ ጂን ፊቷን ይነካታል። ሉካ እጇን ይስማታል። ሬክስ ያነሳታል። እያንዳንዱ ትዕይንት ጥቂት እንድታፍርና ግራ እንድትጋባ ያደርጋታል። አንድ ቀን ብስክሌቷን እየነዳች ሳለ አሪያ ትንሽ አደጋ ሲያጋጥማት በድንገት ሃን ብቅ ብሎ ይረዳታል። ቁስሏን በማጽዳት ትምህርት ቤት ሊወስዳት ሲያቀርብላት እሷም ዝም ብላ ግራ ተጋብታለች። ቤት ውስጥ ሃንን ከእግድ ስታወጣው እሱም ወዲያውን መልእክት ይልክላታል። ልክ በዚያን ጊዜ ኪያን ሊጠይቃት ሲመጣና አደጋው ከባድ እንዳልነበር ሲነግራት እሱ ከሄደ በኋላ ሃን ደውሎ መገናኘት እንደሚፈልግ ይጠይቃታል። አሪያም የፍቅር ታሪካቸው በመጨረሻ ሊጀመር እንደሚችል ተስፋ ብታደርግም ሲገናኙ ግን የሰርጉን መጋበዣ ካርድ ስለሚሰጣት አሪያ ልቧ እንደተሰበረ እንረዳለን። ኪያን ይህንን አውቆ ሃን ምን ያህል ጠንካራ እንደሆነች እንድታሳይ ወደ ሰርጉ መሄድ እንዳለባት ቢነግራትም አሪያ ግን በጣም ታዝናለች። ለቪና ማንም ወደ ሌለበት ጫካ መሄድ እንደምትፈልግ ስትነግራት ይህንን የሰሙ ጓደኞቿ በሙሉ ለእሷ በጫካ ውስጥ ያልተጠበቀ የካምፕ ጉዞ ስላዘጋጁላት አሪያ በደግነታቸው ልቧ ይነካል። በካምፕ ውስጥ አሪያ እናቱ ቀዶ ጥገና የምታደርግበትን ኤሊን ስታጽናናው በኋላም ሁሉም በከዋክብት ስር ተኝተው ጓደኛሞች በመሆናቸው ይደሰታሉ። አሪያ ከዛሬ ጀምሮ በክለባቸው ክፍል ውስጥ ምንም አይነት መከፋፈያ መስመር እንደማይኖር ትናገራለች። ይህ በእንዲህ እንዳለ ሉካ ትምህርት ቤት ውስጥ ጠብ ውስጥ ሲገባ ርዕሰ መምህሩ የትምህርት ቤቱ አርአያ ተማሪ ከመሆን ስለሚያነሳው በጣም ቢያዝንም አሪያ ታበረታታዋለች። በሌላ ትዕይንት ከሬን ብዙ የቀድሞ የሴት ጓደኞች አንዷ በስሜት ስለተጫወተባት ትጋፈጠዋለች። በሰርጉ ላይ አሪያና ኪያን ፎቶ ሲነሱ ሃን መጥቶ እሷና ኪያን መቼ እንደሚጋቡ ሲጠይቃት አሪያም በጣም ትደነግጣለች። ከዚያም ሃን አንድ ትልቅ ሚስጥር ይገልጻል። ከዓመታት በፊት ከአሪያ ጋር የተለያየው ኪያን እሷን እንደሚወዳት ስለነገረው እንደሆነ እንረዳለን። ሃንም ለጓደኛው ደስታ ሲል ወደ ጎን ተንቀሳቅሶ አሪያም የምትሰማውን ማመን አትችልም። ልክ በዚያ ጊዜ ኪያን ብቅ ሲል ሙሉ ታሪኩ ይወጣል። በተመሳሳይ ሰዓት የቪና የኦንላይን የወንድ ጓደኛ ሊጎዳት ሲሞክር ኤሊ ደርሶ ይደበድበውና ለቪና እወድሻለሁ፣ ላገባሽ እፈልጋለሁ ብሎ ፍቅሩን ሲገልጽላት ቪና ብደነግጥም ደስ ይላታል። ሁሉም ለአሪያ ያልተጠበቀ የልደት ድግስ በማዘጋጀት በድግሱ ወቅት ኒዮ ከአሪያ ጋር አንድ ትዕይንት እየተለማመደ ቢስማትም አሪያ ግን ስለምትቆጣ በማግስቱ ይቅርታ ይጠይቃታል። ቪና እሷና ኤሊ አሁን የፍቅር ግንኙነት እንደጀመሩ ለአሪያ ስትነግራት ይህም አሪያን በጣም ያስደስታታል። ኪያንም ግሬስ የምትባል አዲስ የሴት ጓደኛ እንዳለው እንረዳለን። በመጨረሻ ሚስጥሩን ለመፍታት አሪያ ቁልፏ ወለል ላይ ሙጫ ስታደርግ በኋላም በሬክስ ጫማ ላይ ሙጫ ስታይ ቁልፌ ውስጥ ስጦታዎችን የምታስቀምጠው አንተ ነህ ብላ ስትጠይቀው ሬክስም አዎ እወድሻለሁ ብሎ ያምናል። አሪያ 2 ፈገግታ ድቦች እንዳሉ ስታውቅ በጣም ስለምደነግጥ መልእክት ወደሚልክላት ቁጥር ትደውላለች። አንድ ሰው ቀርቦ እኔ ነኝ ሲላት እሱም ኒዮ ነው።
በጣም ስለሚወዳት መልእክት እንደሚልክላት ቢነግራትም አሪያ ግን ለሁለቱም ስሜት ስለሌላት ታዝናለች። ለሬክስና ለኒዮ ጓደኛሞች ብቻ መሆን እንደሚችሉ ስትነግራቸው ሁለቱም ወንዶች ልባቸው እንደተሰበረ እንረዳለን። ብዙም ሳይቆይ በቂ አባላት ስለሌላቸው ክለቦቻቸው ሊዘጉ ሲሉ አንድ የመጨረሻ ድግስ ያደርጋሉ። ኪያን ከሴት ጓደኛው ጋር ሲሆን ኤሊ ከቪና ጋር ሲሆን ሬንም አዲስ የሴት ጓደኛውን ያስተዋውቃል። ሉካ ስፖንሰር እንዳገኘና ለትምህርት ወደ ውጭ ሀገር እንደሚሄድ ሲያስታውቅ ከዚያም ጂንም ለንግድ ወደ ውጭ ሀገር እንደሚሄድ ስለሚናገር አሪያም በጣም ደንግጣ ታዝናለች። ጂን በመሄዱ ለምን እንዲህ እንዳዘነች ስላልገባት ቤት ውስጥ ታለቅሳለች። በማግስቱ ትምህርት ቤት ውስጥ በየቦታው የጂንን ፖስተሮች ስታይ ፈገግ ብላ ለራሷ ጂንን መውደድ እንደጀመርኩ ይሰማኛል ትላለች። እሱም እንደሚወዳትና እንደሚናዘዝላት እንረዳለን። በመጨረሻም አብረው ሲሆኑ ሁሉም ጓደኞቻቸው ይደሰቱላቸዋል። በመጨረሻው ትዕይንት ጂን አሪያን ሊያጫት ወደ ቤቷ በመምጣት አብረው አስደሳች ጊዜ ሲያሳልፉ ያሳየንና ፊልሙ ያበቃል።